ኢየሱስ ክርስቶስ ክርስትናን አላመጣም። ሪያሊቲው 100% ታሪኩ አይገናኝም። አንደኛ ኢየሱስ በሞተ በ300 ዓመት የተፈለሰው ክርስትና ከአውሮፓ አይገናኝማ ታሪኩ። ከጣሊያን ከግሪክ ሀገር ለመጀመሪያ ጊዜ ከግሪክ ኋላ ጣሊያን ታድሶ እንደገና በሁለቱ ሀገሮች ተፈልስፎ ንቅያ በምትባል ሀገር ጉባኤ ተደርጎ በአንጾኪያ ከተማ በግሪክ ጉባኤ ተደርጎ በሁለት ቦታ የተፈለሰፈ ፍልስፍና እንጂ ዓለም አቀፍ ጉባኤ ተደርጎ በኢየሱስ ስም ተሰራ እንጂ ኢየሱስ ክርስቶስ ክርስትናን አያውቀውም። ምክንያቱም እሱ የተገደለው እስራኤል ሀገር እንደገና 300 ዓመት ቆይቶ የዚያው እሱ በሞተ ከአውሮፓ የመጣው ክርስትና ፍልስፍና እንጂ በስሙ መነገጃ አደረጉት እንጂ ክርስትናን ኢየሱስ አላመጣም። ይሄ ግልጽ ነው። ክርስትና በኦሪት የለም እንዴ? የለም እንዴ? በጭራሽ የለም። ኧረ ይሄማ ክህደት ነው። የእነሱማ ጥምቀት የለውም። የአውሮፓው የዚያ የወሪቱማ የወሪቱ እንዴ ጥምቀት የሚባለው በአውሮፓ ነው የመጣ። በአውሮፓ ነው የመጣ። አይገናኝም። አንጾኪያ እኮ ነው የሚለው የንቆሮ አንጾኪያ እኮ ነው የሚለው። መጀመሪያም ሐዋርያት በአንጾኪያ ክርስቲያን ተባሉ ይላል በሐዋርያት ሥራ። እንደገና ደግሞ ሐዋርያቶች ከዓለም የተወለዱ በተለያየ ዓለማት እንደሆን ቁጭ ብሏል በሐዋርያት ሥራ ላይ በዚያው ታሪካቸው ተጽፎ። ኢየሱስ ክርስቶስና ክርስትና አይገናኝም። ኢየሱስ ክርስቶስ የሚባለው ሰው ምናልባት በዓለም ላይ የተሰራ ፖለቲከኛ ሰው ከሆነ እንጂ አይሁድ የገደሉት ግን አይደለም። ምክንያቱም አይሁድ የገደሉት ክርስትናን አላመጣም። መጀመሪያ የነበረው በእስራኤል ነው። ይሄ ዝም ብሎ ሞቅሻ አድርገው አንበሳ